እንግዲህ ምከራው ቢካለ መከራ ይምከራው ነው። ንገረውና እንግዲህ ካልሰማ ኦህዴድ በበረሃ ያቃጠለ ሲገለው ይዛኔ ይሰማል ነው። በተጨባጭ አዋሽ አርባና መሰል አደገኛ የስር ቦታዎች ላይ በርካታ ኮንሰንትሬሽን ካምፖች ተዘጋጅተዋል። እየደጋገምን ነው የምናገረው። እባካችሁ ከመሞት መሰንበት ነው። ማድረግ ባለባችሁ ልክ አድርጋችሁ ራሳችሁን ጠብቁ። የመጀመሪያ ታርጌቶች የአማራ ተወላጆች ናቸው። ሁለተኛ ታርጌት የትግራይ ተወላጆች ነው። ለምን የትግራይ ተወላጆችን ሁለተኛ ታርጌት አደረካቸው ምናምን የምትሉ ካላችሁ የትግራይ ተወላጆች ሞስትሊ ታርጌት እንዲደረጉ ውሳኔ የተላለፈው አንደኛ አዲስ አበባ ላይ ሀብት ያላቸው፣ ሁለተኛ አሁን በቅርብ ከመቀሌ ማለት ከትግራይ ክልል ወደ አዲስ አበባ የመጡት ናቸው። ለስለላ ሊመጡ ይችላሉ፣ ትግረኛ እየተናገሩ ኤርትራውያን ሊሆኑ ይችላሉ በሚል በጣም በርካታ የትግራይ ተወላጆች ወደ አዲስ አበባ እየመጡ ስለሆነ እነሱ መያዝ አለባቸው በሚል በትግረኛ ቃለ መጠይቁ ላይ ወይም በቴሌፕሮምፕት ባነበበው ላይ አብይ አህመድ የመጡ ኤርትራውያን ይሰልሉናል ምናምን ብሎ ንግግር ተናግሯል። ያቺ ሀረግ ዝም ብላ የተነገረች አይደለችም። ንግግሩ እንደምታውቁት በቴሌፕሮምፕት ነው ያተናገረው። አብይ አህመድ አንገቱ ቢቆረጥ ቢሞት ምናልባት ጥያቄውን ቀድሞ ሰጥቶ ልክ ከዚህ በፊት ሰይፉ ላይ የተወሰነ የተንቦጫረቀ ቃለ መጠይቅ ከማድረግ በዘለለ ጋዜጠኛ ፊት ቢሞት ደረቅ ጥያቄ እዛው ላይ የተዘጋጀ ጥያቄ ተጠይቆ ሊመልስ አይችልም። ምክንያቱም ሰውየው በራሱ ውሸት ነው፣ ተፈጥሮም ውሸት ነው፣ ሰውየውም ህልውናውም ውሸት ነው። ስለዚህ ደፍሮ ሚዲያ ፊት ቀርቦ አንገቱ ይቆረጣታል እንጂ ኢንተርቪው አያደርግም። እና በዚያም መሰረት የተናገራት ያ ጽሁፍ ዝም ብሎ የተጻፈ አይደለም። በነ ዳንኤል ክብረት በስነ ስርዓት የተጻፈ በአማርኛ ያንን እነ ጌታቸው ረዳ የኛ ሰው በመቀሌ እኛ አይደለሁም ያልኩና አብይ አህመድ ነው ያሉት። የኛ ሰው በመቀሌ የኛ ሰው በምንድን ነው የሚባል አንድ የሞሳድን ሰላይ ሁኔታ አጠቃላይ የሱን እንቅስቃሴ የሚዳስስ አንድ የተጻፈ የኛ ሰው በደማስቆ የሚል አንድ መጽሐፍ አለ። አንብባችሁታል? ስለዚህ እሱ በነገራችን ላይ እነዚህ ኦሮሞ ተወላጆች ግን የሚጽፉት ጽሁፍ 21ኛው ክፍለ ዘመን መግባቱን ረስተውት ነው እስካሁን የሚያስቡት። ከከብት ያነሰ ጭንቅላት ነው ያላችሁ። የምር እውነቴን እኮ ነው አባቴ ሙት። ከከብት ያነሰ ጭንቅላት ሰው ይዞ ራሱ እንደ ሰው ይቆጥራል። ለማንኛውም እነ ጌታቸው ረዳ በትግርኛ ተርጉመው እነ ዳንኤል ክብረት በአማርኛ መጀመሪያ ድራፍቱን አዘጋጅተው አብይ አህመድ በቴሌፕሮምፕት ፊት ለፊት ቁጭ ብሎ አነብንቦ ተቀናብሮ ተለቋል። እዚያ ላይ በጣም በርካታ ኤርትራውያን እየመጡ ይሰልሉናል ያለ ዝም ብሎ አይደለም። የትግራይ ተወላጆች ወይም በትግርኛ አፋቸውን የፈቱና በቃ አጠቃላይ ትግሬዎች በኤርትራዊነትም በትግሬነትም ነው ተይዘው አብረው ኮንሰንትሬሽን ካምፕ የሚከማቹት። አማራዎች በአማራነታቸው ነው። በአጠቃላይ ሰሜናውያንን ታርጌት ያደረገ ጥቃት በቀጥታ አሁን በቅርብ ቀን ይጀመራል። ከተለያዩ የአማራ ክልል አካባቢዎችና ከተለያዩ የትግራይ አካባቢዎች ወደ አዲስ አበባ የምትሄድ እያንዳንድ ሰሜናውያን በሚል የታርጌት ይሄ እንትን ምንድነው የሚባለው አለ አይደል? አንድን አካል ታርጌት ሲደረግ የሚሰጥበት ስያሜ ኔሚንግ ሰሜናውያን የሚል ስያሜ ተሰጥቶታል። አሁን አንተ ህወሓት ነህ፣ አንተ የፋኖ ነህ፣ አንተ ምንትሴ ነህ ከሚለው ባለፈ ጠቅለል ተደርጎ ኤርትራም ትግሬም አማራም ከማለት ተብሎ ሰሜናውያን ተብለው ስያሜ ተሰጥቷቸው እነሱ ኮንሰንትሬሽን ካምፕ ገብተው የሚሰቃዩበት ማሰቃያ አዳራሽ ተዘጋጅቷል። መጋዘን በጄኖሳይድ በዘር ማጥፋት ኔሚንግ አንዱ በቃ ትልቁ በሚባል ደረጃ ከመግደል ወደ ታች በቃ የመጨረሻው መግደል ነው አይደል? ወይም በጅምላ መጨፍጨፍ ነው። ከመጨፍጨፍ በፊት ያለ ኔሚንግ ሰዎችን ታርጌት አድርገው አታክ የሚያደርጉበት የሚለዩበት አንዱ መንገድ ነው። ስለዚህ ዝም ብሎ አብይ አህመድ መጥቶ ያችን እነ ዳንኤል ክብረት ሲጽፉት አስበውበት ነው የጻፉት።
እነ ጌታቸው ረዳ ሲተረጉሙት አስበውበት ነው የተረጎሙት። አብይ አህመድ መጥቶ አነበነበው። ዝም ብሎ የተጻፈ አይደለም። ያ ኤርትራውያን በስፋት እየመጡ ይሰልሉናል ማለት የትግራይ ተወላጅና የኤርትራውያንና የትግራይ ተወላጆችን ታርጌት አድርገው የሚመቱበት አንዱ ኔሚንግ ነው። አማራው እንደ አማራ ማለት ነው። በፋኖ በምናምን ከዛ ቀጥሎ ደግሞ ጠቅለል ያለ ስያሜ የተሰጠው ሰሜናውያን የሚል ነው። ይሄንን ስንናገር አሉ አንዳንድ የቲፒኤልኤፍን በጠላትነት በመፈረጅ ወይም ቲፒኤልኤፍ እያሉ መጮህ ያለፈበትና አሁን ላይ ሊያዋጣ የማይችል ትክክለኛውን ጠላት ታርጌት ማድረግ ያንን ጠላትን ታርጌት ማድረግን የሚሸፍን አሁን ላይ ያለው ስትራቴጂካሊ የትኛው ነው ቅድሚያ ሊመታ የሚገባ የሚለውን እዛ ውስጥ ራሳቸውን አስገብተው ተጠቃሚ ነን ብለው በማሰብ ህዝቡ በዚያ ውስጥ እንዲቀጥል ነገር ግን ቲፒኤልኤፍን ልክ አያጅቦ መጣልህ እንደሚል ማስፈራሪያ እንጠቀማለን የሚሉ ሰዎች ይሄን ስንናገር ከቲፒኤልኤፍ ጋር እንስራ እያላችሁ ነው እንዴ? ምን ትሴ ቅብጥርስ የምትሉ አላችሁ። እኔ በጣም ግራ ግብት ይለኛል። በርግጥ ደጋግሜ ተናግሬ ያለው የእናንተን ሚጢጥዬ ቅንነትና እጅግ በጣም የበዛ ተንኮልና ክፋት እኔ ላርቀውና ላስተካክለው አልችልም። ግን ያለው እውነታ አሁን ታርጌት ተደርገው የሚመቱት ሰሜናውያን ተብለው ምናልባትም አንዳንድ ጉራጌዎች ሊጨመሩ ይችላሉ። ከዛ በዘለለ ግን አማራው፣ ትግሬውና ኤርትራው ነው። የኤርትራውያን ኢትዮጵያ ምን ሊያደርጉ እንደሚመጡ ወይም ደግሞ በምን ምክንያት እንትን እንደሚሉ አላቅም። እነሱ ያውቃሉ። እነሱ ያውቃሉ። እኔ ስለ ኤርትራውያን ራሳቸውን የቻሉ አገር ናቸው፣ ሉዓላዊ አገር ናቸው። በአንዲት ሉዓላዊ አገር ዜጋ ላይ አብይ አህመድ ሊመታ ነው ምናምን ነውርም ነው፣ አቅምንም አለማወቅ ነው። ትክክልም አይደለሁም ልል አልችልም። ኢትዮጵያ ውስጥ ያላችሁ ኤርትራውያን ግን ጥንቃቄ አድርጉ። እንደዚህ ምለው እናንተ ኤርትራውያን በተለየ ሁኔታ አሳዝናችሁኝ አይደለም፣ ሐቁን ንገረኝ ካላችሁ ግን አብይ አህመድ እንደማይመለስላችሁ በደረሰኝ መረጃ ማረጋገጥ ስለቻልኩ ነው። በሰሜናውያን ስም አብረህ ስለምትቀጠቀጥ ነው። የትግራይ ተወላጅም እንደዛው በሰሜናውያን ስም አብረህ ስለምትቀጠቀጥ ነው። ስለዚህ ከመቀሌና ከአዲግራት ሽርብትን እያልክ አመልጣለሁ ብለህ አዲስ አበባ ሄደህ ኮንሰንትሬሽን ካምፕ ውስጥ ገብተህ በኮሌራ ታልቃለህ። እንደባለፈው በጣም በርካታ የአማራ ተወላጆች በኮሌራ በአንድ መጋዘን ውስጥ ተሰብስበው እንዳለቁት ስለዚህ ታልቃለህ ማለት ነው። የደረሰኝ መረጃ ይህንን ነው የሚያሳየው። ቅድም እንዳልኩት ንገረው እምቢ ካለ መከራው ምንድነው? ምከረው እምቢ ካለ መከራው ይምከረው ነው። እየደጋገምን የምንናገረው ዝም ብለን አይደለም። እኔ ከዚህ በፊት በጣም ብዙ ጊዜ ጮኬያለሁ። በጣም ብዙዎቻችሁም እንደውም የሆነ ጸያፍ የሆነ ቃል ሁሉ የተናገራችሁኝ ትልልቅ ሰዎች አላችሁ። ስለተናገራችሁኝ ተናድጄ ምናምን አይደለም፣ ስላመናችሁ ጸጥ ብላችኋል። አሁን ምን ሲሆን ነበር ያኔ? በጣም በርካታ የአማራ የኦሮሞ ባለሀብቶች የስንዴ እርሻ ነበራቸው። ያንን የስንዴ እርሻውን ማን እንዳረመላቸው ታውቃላችሁ? የስንዴ እርሻውን አርሞ የግብርና ስራውን በነጻ ሲንከባከብ የነበረው አዲስ አበባ ላይ የነበረው የአማራ ወጣት ነው። ታፍሶ ተወስዶ ግለሰቦች እስር ቤት አዘጋጅተው የራሳቸው እስር ቤት አዘጋጅተው ከአዲስ አበባ ያገኙትን ወጠምሻ ባንክ ሰራተኛ ይሁን የጤና ባለሙያ ይሁን ሊስትሮ ጠራጊ ይሁን የቀን ሰራተኛ ይሁን ምንም ይስራ ምንም አማራ መሆኑ ብቻ መምረጫ መስፈርት ሆኖ ግለሰቦች ወስደው እስረኛ ነህ ወንጀለኛ ነህ እያሉ የግል እስር ቤት አግተው የስንዴ አረም ሲያሳርሙ ከርመው ነው የለቀቋቸው ከሞት የተረፉትን። እነዛ የተለቀቁ ሰዎች አሁን ቢሞቱ አይናገሩም። እንገላቸዋለን ተብሏል። ጓደኞቻቸው ተረሽነዋል። አይናገሯትም። ይሄ አገዛዝ የወረደለት ይሄ አገዛዝ ከህዝብ ጫንቃ የረገፈለት ግን እነዛ ሁሉ መከረኞች ወደ ሚዲያ እየተንጋጉ ይመጣሉ። ጠብቁ፣ እድሜና ጤና ይስጠን። ስለዚህ አሁን የሚመጣው ግን በጣም አደገኛ ነው። ታስታውሳላችሁ ፋኖ እንቅስቃሴ እንደጀመረ 2016 መግቢያ አካባቢ ላይ መስከረምና ጥቅምት ላይ በጣም በርካታ የአማራ ህፃናት በአንድ አዳራሽ ውስጥ ታግሮ በኮሌራ በሽታ ሲያልቁ ታስታውሳላችሁ። በጣም በርካታ አማራዎች በኮሌራ በሽታ ሲያልቁ በጣም ብዙ ጩኸት የተጮኸው ምን መጣ? ምንም። የሚሞቱት ሞተው አለቁ። የቀሩት እስካሁን አልተፈቱም። ጮህን አበድን ምናምን አማራ እንደዚህ ተደረገ ምናምን ምን ታመጣለህ አሉ። በቃ ምን ታመጣለህ? ልታመጣ የምትችለው አንድ ነገር ነው። ምን? በኃይል አገዛዙን መገርሰስ። ያንን ደግሞ ወንድሞቻችን እያደረጉ ነው።
ስለዚህ ራሳችሁን ጠብቁ ተናግሬያለሁ። የደረሰኝ መረጃ እንደወረደ በጣም እጅግ በጣም ዘግናኝ የሆነ ምናልባትም የትናንትን የአይሁዳውያንን ታሪክ በቁጥር ሊበልጥ የሚችል ዘግናኝ የሆነ አፈሳ ሊካሄድ ነው። ሚዲያዎች በማይደርሱበት፣ በዓለም አደባባይ ሊያስተጋቡ የሚችሉ ጋዜጠኞች በማይደርሱበት፣ ማንም በማይደርስበት፣ ዘመድ በማይደርስበት፣ በማይጠይቅበት ቦታ ነው የኮንሰንትሬሽን ካምፑ የተዘጋጀው። አፋር ክልልና ሶማሌ ክልል ለዚህ ተመርጠው አዳራሹ ተሰርቶ አልቋል። ምናልባትም ነገ ከነገ ወዲያ ምናልባትም በዚህ ሳምንት ጀምሮ አፈሳው ይጀምራል። እስከ መቼ? እስከ ግንቦት 30 ነው የተባለው። ምርጫው እስከሚያልፍ እስከ ግንቦት 30 በከተማ ውስጥ ወጣት የሚባል ነገር እንዳይኖር የማድረግ ስራ እየሰሩ ናቸው። ስለዚህ ራሳችሁን ጠብቁ እንደ መልእክት ነው ማስተላለፍ የምፈልገው። ይሄን ካልኩ በኋላ ወደ ሁለተኛው እንግዲህ እንደ መረጃም እንደ ምናልባትም እንደ አላድል ውስጡ እንደሚሰማው ሰው ነው እየገለጽኩ ያለሁት። እንደ መረጃ ወሰዱትና የምትጠቀሙበት አካላት ተጠቀሙበት። በጣም ትላልቅ የኮንሰንትሬሽን ካምፕ አዳራሾች ናቸው ተዘጋጅተው ያሉት። እዛ አዳራሽ ውስጥ በጅምላ ታፍሳችሁ ትገቡና ያው እንዳልኳችሁ በበሽታ ታልቃላችሁ። ስለዚህ ጥንቃቄ አድርጉ ማለት ፈልጋለሁ። ወደ ሁለተኛው መረጃ የሳልፍ ወይም ወደ ሁለተኛው ወደ ያስኩት ሐሳብ ኢሰመኮ ነው። እንግዲህ ዛሬ የወጣ አንድ መግለጫ አለ። የኢትዮጵያ ሰብአዊ መብቶች ኮሚሽን ለምን ወንጀለኛ እንዳልኩት እንግዲህ እዚህ ጋር ታዩታላችሁ። ተመልከቱት የወጣው መግለጫ። ምናልባት ስክሪንሻት አድርጋችሁ ብትይዙ ጥሩ ነው ለነገ ዶክመንቴሽን። ምንድነው የሚለው? በኦሮሚያ ክልል አርሲ ዞን የተለያዩ አካባቢዎች የተፈጸሙ ጥቃቶች ያስከተሉት የሰብአዊ መብቶች ጥሰትን በተመለከተ ይልና ምንድነው የሚለው? የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኦሮሚያ ክልል በአርሲ ዞን በተለያዩ ወረዳዎች በተለያዩ ጊዜያት በኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ በሰዎች ላይ እየፈጸመ ያለውን ጥቃት ተከትሎ ህዳር 26 2016 ዓ.ም 2016 ይቅርታ የፌዴራል የክልሉ መንግስት ተጠያቂነትን ማረጋገጥ ጨምሮ እየደረሰ ካለው ምንትስ ምናምን ይላል። ይሄንን የኢሰመኮን መግለጫ ስታዩ አእምሯችሁ ላይ ሊያቃጭል የሚገባው የአንድ ጀግና ንግግር ነው። የጀነራል አሳምነው ጽጌ ንግግር ታስታውስታላችሁ። አማራ እየተጨቆነ ያለው በተቋማት ነው። ዓለም ለምን አይሰማንም ካላችሁ ተቋማት በሙሉ የአማራ ጨቋኝ ተቋማት ናቸው። አማራ መጨቆኑን፣ አማራ እየተገደለ መሆኑን፣ አማራ እያለቀ መሆኑን ተቋማት አይመሰክሩም። እንዲያውም እንዳልተገደለ አድርገው ነው ለዓለም አቀፉ ማህበረሰብ የሚናገሩት። ተቋማት እንደ ተቋም ነው አማራ ላይ የዘመቱት። ለምሳሌ ብሎ ከጠቀሳቸው ውስጥ ካስታውሳችሁ ይችን ኢንተርቪው አንዱ ዋናው የተጠመደባት ኢንተርቪው ይች ነች። የኢትዮጵያ ሰብአዊ መብቶች ኮሚሽን ለምሳሌ ህዝብ እያለቀና አማራ እያለቀና እየተጨፈጨፈ ለዓለም አቀፉ ማህበረሰብ የአማራ ህዝብ በግለሰብ ደረጃ ወይም እንደ ሰብሰብ ብሎ በአድቮኬሲ ግሩፖች ምናምን ሪፖርት የሚያደርገውና የኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት የሚያደርጉት በዓለም አቀፉ ማህበረሰብ መድረክ በሚዛን ቢቀመጥ የሚወሰደው የመጀመሪያ ሶርስ ተደርጎ የኢትዮጵያ ሰብአዊ መብቶች ኮሚሽን ነው። ለምን? እነዚህ ዓለም አቀፍ ተቋማት ይሄ ሰብአዊ መብቶች ኮሚሽን ከመንግስት ጥገኝነትና ከአድሎ የጸዳ ነው ብለው ስለሚያስቡና ህጋዊ ተቋም ነው ተብሎ ስለሚታመን የሚል ንግግር ነበር የተናገረው ጀነራል አሳምነው ጽጌ። ለዚህ ነው ወንጀለኛ ነው የምለው። በነገራችን ላይ በአማራ ጄኖሳይድ፣ በአማራ ዘር ማጥፋት፣ በአማራ ጭፍጨፋ እንደፈለጋችሁ መውሰድ ትችላላችሁ። አይናው ብዙዎቻችሁ እንደዚህ አይነት ንግግሮች እንደማይጥማችሁ ይገባኛል። እንግዲህ ምንም ላደርግ አልችልም። በአማራ ዘር ማጥፋት፣ በአማራ ጭፍጨፋ ከአብይ አህመድና ከቲፒኤልኤፍ ድርጅቶች እንደ ድርጅት ከብልጽግናና ከህወሓት እንደ ድርጅት ከነሱ በፊት የመጀመሪያው ተጠያቂ የኢትዮጵያ ሰብአዊ መብቶች ኮሚሽን ነው።